ሰላም ጤና ይስጥልኝ። እንዴት ናችሁ? ያለው ፈጣሪ ይመስገን ሁሉ ሰላም ነው። እኔ ጋር እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ ተመልሻለሁኝ። እናንተን ያዝናናሉ ወይም ያስተምራሉ ወይም ተታዘቡባቸው አላችሁ ያልኳችሁን ቪዲዮዎች ይዤ ተመልሻለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ግን እኔ እንድትደግፉኝ የምፈልገው ነገር ሰብስክራይብ አድርጉልኝ። እሺ ሰብስክራይብ፣ ላይክ አድርጉልኝ። ቻናሌ ከፍ እንዲል እስኪ አግዙ፣ እንተጋገዝ። በእውነት አመሰግናለሁ። እሺ ቀጥታ ይዣችሁ ወደ መጣሁት ቪዲዮዎች እናልፋለን። እንግዲህ እነኚህ ቪዲዮዎች እናንተን ያዝናናሉ፣ ያስተምራሉ ወይም እንማርባቸዋለን ያልኳችሁ ቪዲዮዎች ናቸው። እንግዲህ ለኔ እንደ ቀልድ አድርጌ ወይም አንዳንድ ቁም ነገሮችም ስላሉበት ትማሩበታላችሁ። ቀጥታ ወደ ቪዲዮ እንለፍ። ወደ መጀመሪያው ቪዲዮ እንለፍ። ያን ይልድፋሽ እና ቤት ወደ በኔ ስም አታዞሪ። ይሄ እከካ ማህበረሰብ ምን እንደሚለኝ ታውቂያለሽ? ለቤተሰብ ክብር የለም። የባፈር ባልጅ የሆነ ነገር ቢያቸው እስኪ እዚህ አሽሹን እየሳበ ይመጣል። አፉን ይከፍታል። ሌላ ሰው ስለሰደበ እሺ ይቅርታ፣ እንደዚህ ያለ ቪዲዮ ሳይ እኔ ትዕግስቴ ይሟጠጥብኝና ቶሎ ነው የማልፈውና ለምን መሰላችሁ? አሁን ይሄ ልጅ አባቱንም እንደዚህ ሲል ሰምቼዋለሁ፣ እናቱንም አባቱንም እንደዚህ ነው የሚለው። ይሄ ማለት ሰው ፊት አውጥቶ እንደዚህ ማቀጣበር ማክበር ከሆነ አይረም ነው። እኔ እንደዚህ ያለ ክብር አይቻልም። ለማንኛውም እኛ ችግር የለ ተመልካቾች ችለናል። ሁሉም ካረቄ ቤት እየተነሳ ነው እኛ ላይ እንትን የሚደነፋብን የስድቡን የሚለማመድብን። ስለዚህ ለኛ ችግር የለም፣ ግን የወለዱህን አክብር። ይሄ ይሻላል። ወደሚቀጥለው በምን ይከፈላል? እንደዚህ ሳሳያችሁ ለእናንተ ቲክቶክ አካውንት እንዳይዘጋብኝ እኮ እሺ ከዚህ ቪዲዮ የታዘብኩት ነገር መሰላችሁ? አሁን ልጁ ራሱን ሊያጠፋ በረኪና ይዞ እንደዚህ በጥርሷ ልከፈታል ምናምን እያለ እየታገለ ነውና ምን አለ በማለት ታብታብ እያደረጋችሁ አለ ቲክቶክ እንዳይዘጋብኝ። እንዴ አንተ ልትሞት አይደል? ምን ችግር አለ ቢዘጋ? ምን አጨናነቀ? ከዛ ይሄ ልጅ ምን ሆኖ ነው ኢትዮጵያዊ ነን ለምንድን ነው የማንጠያየቀው ብዬ የድሮ ባህላችን ትዝ ብሎኝ ምን ሆነ ነው ማለት ነው ሳጣራ ወንድማዊነት ተሰምቶ ሳጣራ ለካ ፍቅር ይዞት ጂሰስ ነው የሚለው ብራዘር ጂሰስ ነው የሚለው ጃኒ አይደለም የሚለው። ኮበስ ይሄ አምርብሃል። ስለዚህ ለምን ጃኒን ብለህ ለምን ነቀሳሰብክ? ጃኒን የተነቀስኳት ብለህ ለምን አሰብክ? ለምን እንደዛ አልክ? ጃኒ ብለህ ያልተነቀስከውን ጃኒ ተነቀስኳት ብለህ ለምን ቪዲዮ ሰራ? ጁሊ ነው ጃኒ ተብጅት ነው ተሳሰብኩኝና ማለት ነው። ጃኒ ተነቀሳሰብኩኝ። እየሰማሽ ነው? እንደ ቅድሞ ያዘው ስልኩ በባጅክ ከዛ እንዳልኳችሁ ይሄን ቪዲዮ ያንን ሳጣራ ቅድም መድኃኒት በቃ በረኪና ሊጠጣ ነው የልጅ ምናምን ብዬ ወንድማዊነት ሰምተን ሳጣራ ለካ ከማን ነው ከጃኒ ነው። ጃኒ ደግሞ መልስ ሰጠና ለምንድን ነው አንተ የኔን ስም ተነቅሻለሁ እያለ በአደባባይ ምናምን ሲለው ተባለ ማለት ነው። ወደሚቀጥለው ቪዲዮ ነው ለፍ በቀን በጠራ ላይ ማለት ነው። ብር ካልሰጠ መስጠት ይሰበርባል። አንተ አመት መስጠኝ እያያችሁ ነው አይደል? በደንብ አድርጋችሁ ተመልከቱ። 100 ብር አንተ። እሺ በነገራችን ላይ ይሄን ቪዲዮ ኢትዮጵያ ውስጥ መስሏችሁ ከሆነ ተሳስታችኋል። ይሄ መንግስት የሌለበት ሀገር ውስጥ ነው። እሺ ዋይ ኢትዮጵያ ወይ አለ። በጣም እኮ ነው የሚያሳዝነው እውነት ለመናገር። እንደው ወዴት ነው የምንሄደው? እንደው ወረ ፈጣሪው ይረባክ ይቅር በለን፣ እንደው ይቅር በለን፣ እንደው ምን አለ ልቦናችንን ብትመልስልን። እንደው አሁን ሰሞኑን ተመልከቱ ትግራይ ላይ ባዘነና ሁሉ ለቅሶ ሲደረግ ገፋ በለው ያዝበለው እያሉ ሲል በቃ ውጪ የፈረንጅ ፍርፋሪ እየበላ ያዝበለው ገፋ በለው ሲል ነበር። ዛሬ የለም። እስኪ አብርሃ ልቅስ እስኪ የነሱ እንባ እንዴት ነው? ተመቸህ?
እንዴት ነው የሰው ለቅሶ ደስ ይላል? ነገሩ ለእናንተ የሰው የእናቶችን ባኮ ለእናንተ ዘፈን እስክስታዬ ወረዳችሁበት ነው። ወደሚቀጥለው ቪዲዮ እንላለን። ሚስጥር ተልኮልኛል። የእንዳልክን አድርሱለት። የት እንደሆነ ምን እንደሆነ እንዳልክና ና ጉድን ስማ። ቅረጹት። ይኸውልህ እንዳልክ የሚባለው ለሆዱ ያደረሰው ምን ተወልዶ ያደገው አርባ ምንጭ ዙሪያ ምዕራብ አባያ ነው። ምዕራብ አባያ ይባላል። እናትና አባቱ ከዚህ በፊት ትንሽ ቆየት ብሎ እብድ ሴት ደፍሮ አስወልደዋል። ማ እንዳልክ በገንዘብ ተሸፋፍኖ እንዳመለጠ ነው ማቀው እና ይሄን ሰውዬ ከሰማ ነው ማለት ነው በቃ የማይወራው ነገር የለም። አለ ሆዱ ያደረ ነው ምናምን ይላል። እሱ ለህሊናው ያደረ ሰው ስለሆነ ማለት ነው። አቤት 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 አቤት! አንዱ ባንዱ ሲስቅ ጀንበር ጥልቅ ትላለች። እሺ እሱ ደግሞ ምን አለ? መንግስትን እያስጨነኩ ነው። ገበያውን ተቆጣጠር እያልኩ ጤፍ 15 ብር ኩንታል ገብቷል። እንዴት 70 ሺና 5 ሺህ መግባት አለበት እያልኩ እኔ መንግስትን ማስጨንቆ እዚህ ሀገር ላይ እናንተ አታቆም። አዲስ አበባ መሀል ከተማ ላይ ሳይበላ የሚያድር ቤተሰብ አለ። በቀን አንዴ የሚበላ ቤተሰብ አለ። እናንተ ምን ችግር አለባችሁ? ጊፍት ይሰጣችኋል፣ አንበሳ ታገኛላችሁ፣ ሀገሪቱን ቁጭ ብላችሁ መመሪያ ምናምን ትሰጣላችሁ። ይሄን ትበላለ። ዲያስፖራ ተረጋጋ። ምንም ነው ማታመጡት። ባይዞ ምንም አባንከራ የምትፈጥሩት ነገር የለም። አዎ እሱ ያው ማለት ያለው እንግዲህ ይሄ ሰውዬ ማለት እኔ እኮ በቃ ጧት ስነሳ ጤፍ ሲቀንሳይ የታክሲ ሁሉ ነገር ኑሮ ሲቀንሳይ እንዲህ መንግስትማ ልብ ገዛ እላለሁ። ለካ ጅሬው ነው እንደዚህ ሽንጡን ይዞ የሚከራከርልን ወይ አለመተዋወቅ። የሚገርም ነው በእውነት እንጀራ ይውጣል። በእውነት ቀልደኛ ገበሬ በናስ ይሞታል አለው ባዝመራው ማለት ነው። ወደሚቀጥለው ቪዲዮ ነው። ሰው ደብድቤ ሂጅ ወንድሞቼን ታሰረው ሲፈቱ ነበር። 6 ሰው አንዴ ደብድቤ 6ቶችን ሙያ ያለኛል ሙያ አስተምረኛ አትችለውም አንተ አትችለው አንተ የምችለው እንዴት አልችለውም? አዎ ታስረው ተፈተው ምን ብለው እንደዚህ አድርገው ራሳቸው ናቸው የገጠሙ ተወራርደው ነው የገጠሙት እና ከሆነ በኋላ ከገጠሙት ይቻሉት ተብለው እናት አባታቸው ያው እኔም ልታሰር ነበር። ቦምቡላ አፈንድቸው ተሰማ ማለት ነው። በቃ ልጅነቴ ነው ትዝ ያለኝ። ይገርማችኋል እኔ ራሱ ማለት ነው በቃ እሱ 6 ሰው ነው እኔ 10 ሰው ደብድቤ ወንድሞቼ ታስረው ደስ ይላል ነው። አይ ለትንሽ ፈታ እንድትሉበት ነው። ወደሚቀጥለው ቪዲዮ ነው። ባለጌ አፉና የዋንጫ አፍ አንድ አይነት ነው። ዋንጫ ወደ አፉ ይሰፋል፣ ባለጌም ከአፉ መርዝ ይወጣል። እሱ ማለት ቁጭ አንተ ነው። ልክ እንዳንተ አይነቶች ተሳዳቢዎች ለስድብ ብቻ የተቀመጣችሁት። አማርኛ ግዴታ አይደለም መግባቢያዬ እንጂ መመጻደቂያዬም አይደለም መመረቂያዬም አይደለም። እውቀት ሞልቶ ሲፈስ እንደዚህ ነው የምናወራው። ወደ ቀጣይ ቪዲዮ። አንበጣና የሰው አንበጣ ምንድነው ልዩነታቸው? የሰው አንበጣና አረ አንድ እኮ ነው። እንደማውቀው ከሆነ አንበጣ ራሱ ነው ሰው የሆነው ይባላል። ምንድነው ምጣድ ላይ ተቀምጦ ነው እንደዛ ይባላል ማለት ነው። አንበጣ ምንድነው መጀመሪያ? አንበጣ እስኪ መልሱ ለእናንተ ትቻለሁ። አንበጣ እንደዛ ነው እንዴ? ወጭውኩ እንደሚቀጥለው ቪዲዮ ነው። አዎ አንቺ ምን ወራዳ ቅሌታ ቪዲዮሽን ስላዩ ታሪክሽ ለምን ወራዳ ትሆኛለሽ? ለምን ትቀልያለሽ?
እስኪ ሽበትሽን ይው ሁለት ጸጉር አፍለሽ ትዋረጃለሽ ወራዳ እስኪ ክብር ላይ የማትነሽ ርክስክስ እኮ አንቺ ነሽ ለነገሩ አይፈረድብሽም የሰው ባል የምትቀሚው ስሚ አይፈረድብሽም የሰው ባል የምትቀሚ አንቺ ሌባ አይደለሽ አታምኝም ሰው ምክንያቱም ያንቺ ወጣትነት እንዴት እንዳለፈ በደንብ ነግረሽኛል ገባሽ እሱን ስለነገርኩሽ ነው የሰው ባል ልትቀሚ ሄድሽ ኧረ ወደዛ ሂጂ እኔ እንዳንቺ እኮ የሰው ባል ልቀማ ማለት ካላረገም ነካ አላረገም ነካሽ እኮ መኪናውን አየሻ ንብረቱን አየሻ እሱን ታዩ አንቺ ስላየሽ እኮ ነው ስላየሽ መስሎኝ ልጅሽን አንስተሽ ለዚህ ቆማጣ ይሰጠሽው ልንገርሽ ንገሪኝ ካልሽማ ቆማጣ ንገራ በእናትሽ ምን ስራ ታውቃለሽ ይቅርታ አሁን ምን አለ መሰላችሁ እንደዚህ ለስቲች ገንዘብ ተብሎ የሁሉ ነገር መሆን ትንሽ አግባብ አይደለም በእውነት አይደለም ተው እባካችሁ አሁን እንደው በዚህ አሁን ሶሻል ሚዲያ ገና ምናረገው ነገር እንደው ፈጣሪ እንደው ወደ ሚስጠን እንጂ ከባድ ነው አሁን ሴትዮዋ እያሉ ያሉት ከልጄ ባልጋ እንደዚህ ሆነች ብለው ይመርመርልኝ አይነት ጥያቄ አቅርቤ ነው ምናምን ይላሉ ሚዲያ ላይ እንግዲህ ሴትዮዋን ቃል መጠይቅ ያዩት ነበርና እሺ ይሁን ማለት አሁን ጠረጠሯት ከዛ በኋላ የሆነ ነገር አለ ግን እንደዚህ ወጣው አሁን ትልቅ ሴትዮ ናቸው በሷ ወጣት ነች ግን የሚሰዳደቡት ስድብ አንደኛ ክብር የሚባል ነገር አለ እንደው በገዛጃችን ክብራችንን እንደዚህ አፈር መሬት ከመናበለው እንደው ምን አለ መነጋገር በውስጥ በቃ እንደዚህ ያለ ችግር ካለ በውስጥ መፍታት ምን አሁን እሷ እንደዚህ አረገች ስላረገች ሚዲያ ላይ አመጣችሁት ለኛ የሚያስተምረን ነገር የለም እንደውም ህብረተሰቡ ሌላ ጥርጣሬ ውስጥ እንዲገባ ነው የምታረጉት አሁን ይሄ ይጠየቅልን ፕሮግራም ነው ምናምን የምትሉት ነገር እኔ በምንም አልደግፈውም ማለት የሚጠየቀው ነገር ሌላ ነገር ቢሆን እሺ ችግር የለም ግን በጣም በዛው ልክ ለምሳሌ በስተት መንገድ የሚሄዱ ሰዎች ሊኖሩ ይችላሉ ግን ደግሞ በመልካም መንገድ የሚሄዱትን ሰዎች ጥርጣሬ ውስጥ እንዲገቡ ነው የምታረጓቸው ያሳዝናል እንግዲህ ወደሚቀጥለው ቪዲዮ እንሄድ ለማማ ግን ጥሩ አይደለም ያረጉት ኦ ማይ ጋድ በዚህ ጥፍርሽ እንዴት ነው የምትበይው እንዴት ነው የምትሉኝ ይሄው ዛሬ ሙሉ አገልግል በልቼ ነው ማሳያችሁ ይሄ ፔጅ እንግዲህ በነጻ ስሞል ቢዝነስ ያላቸውን ወጣቶችና እናቶችን ሰፖርት የምናደርግበት ነው እናንተ አዋዋጤኒው እኔ ዛሬዋን ጠንካራና ታስተዋውቃችኋለሁ ወጣትና እናት ነች የእናት አገልግል ትባላለች ሙሉ የዶሮ ወጥ የጾምና የፍስግ አገልግል የባልትና ውጤቶች የህፃናትን የተዘጋጀ እህል ራሷ በቤቷ በንጽህና አዘጋጅታ በአዲስ አበባና በደብረ ዘይት ለምትገኙ በነጣ ትራንስፖርት ታደርሳለች እሺ ለማንኛውም እኔ ማለት አሁን ጥፍሯ አብሮ ገብቶ እቺ ልጅ ምናምን እያረኩ ነበር ጥሩ ተርፈሻል ጎበዝ በርቺ እንደ ሰው ተፈጥሮ እንደ ሰይጣን መኖር ያምረናል እኛ መቼም ችግር አለብን አይ ጀባ አላ እሺ ለዛሬ የነበረ ቪዲዮ ይሄን ይመስላል እንግዲህ በቪዲዮ ዘና ፈታ እንዳላችሁ እርግጠኛ ነኝ ተስፋ አደርጋለሁም ለዚህ ቻናል አዲስ ሆናችሁ ላይክ ሼር ኮሜንት ሰብስክራይብ ማድረግ እንዳትረሱ ከልብ አመሰግናለሁ ፈጣሪ ያክብርልኝ በእውነት ሰላማችሁ በያላችሁበት ይብዛልኝ በሚቀጥለው ቪዲዮ እንገናኛለን